አንድ ችግር አለብኝ። የደረሰብኝም በደል የሚያቀልብኝ ሰው አልወድም። እኔ ጫማ ላይ ሳይቆም ይቺ ምን አላት የሚለኝ ሰው ከበደለኝ ሰው ጋር እኩል ነው የማየው። መገፋቴን የሚያጣጥልብኝ ሰው አብሮ የገፋኝ ይመስለኛል። ምን ያህል እንደተጎዳ የማልናገረው እኮ ሰሚዎች የጎዱኝ ሰዎች ስለሆኑ ነው። የማልጮኸው የፍርድ ወንበር ላይ ያሉት እንዲህ እንደሆነ የፈረዱብኝ ስለሆነ ነው። ዝም ያልኩት ተስማምቶኝ እንዳይመስላችሁ፣ ለመናገር የሚሆን አቅም ሁሉ ስለተሰበረ እንጂ። አታጽናኑ። ዝም ማለት እንዴት ይከብዳል። ተውን፣ ብቻችንን መሆን ፈልገን ነው። ግዴላችሁም፣ አትናገሩም፣ በቃ አትቸገሩ። ለምን ብለን አንቀየምም። በቃ ዝም በሉን ብቻ። ልታጽናኑ መጣችሁ። ለምን እንዲህ አደረግ? ለምን እንደዛ አደረግ? አንተም እኮ ችግር አለብህ አትበሉና። ከእናንተ ይበልጥ እንዲህ መሆናችን እኛን ነው እኮ ይጎዳል። ስላልቻልን እንጂ ቢሳካልን ከእናንተ ይበልጥ እኮ ደስታው እኮ የኛ ነው። ለምን ችግራችን ፈልገን ያመጣ ነው ታስመስሉታላችሁ? ለምን መርጠን እንዲሆንን ታስመስሉታላችሁ? አማራጭ ኑሮን አንፈልግም? እንደዛ እንዳንል አይነት ነው የምታደርጉት እኮ። ለምን? እሺ አትርዱን፣ ግን አታቅሉብን። እሺ መፍትሄ አትስጡን፣ ግን ችግራችንን አታብሱብን። በቃ ከቻላችሁ ዝም በሉን።